ነገ 20 ነው አይደለም? በእየወሩ በእየቀኑ ስማቸውን ብጠራቸው ስማቸውን ባነሳቸው የማልጠግባቸው ቅዱሱ አባታችን የተለመደው ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ እላለሁ። ቀና ሲሉ ስሉስ ቅዱስን ዝቅ ሲሉ እንጦሮጦስን ያዩ የነበረ ጸሎታቸውን ጨርሰው ሊተኙ ሊያርፉ ሲሉ ሰባቱ ሊቃነ መላእክት ክንፋቸውን እኔ አለብሰው እያሉ የሚገፋፉባቸው የነበሩ ቅዱስ አባት የመንፈስ አባታቸው አባ ቤሞዋ የደረቀ የማገዶ እንጨት ሰጥተው እንካ ይህንን እንጨት ተክለህ አጽድቀህ አለምልመህ ፍሬ አፍርተህ ስጠኝ ፍሬ አፍርተህ አብላኝ ቢሏቸው ይህንን እንጨት የ10 ማይል የግማሽ ቀን መንገድ እየተጓዙ ውሃ በመንቀል እያመጡ እያጠጡ ለ3 ዓመት ካጠጡት በኋላ ከ3 ዓመት በኋላ ሰማያዊ አይሉት ምድራዊ አይሉት ሰማያዊ የሆነ የመታዘዝና የትህትና የትዕግስት ፍሬ ያፈራላቸው። ያንንም ደግሞ የመንፈስ አባታቸው አባ ቤሞዋ ባዩ ጊዜ እጅግ በጣም ተደንቀው ለገዳሙ አቦ መነኮሳት ያንን ፍሬ ቆርጠው ወሰዱና እንኩ ይሄ የምድር ፍሬ አይደለም፣ የመታዘዝ የትዕግስት